ምዕራፍ 14 በሶናኦር ንጉሥ በአምራፌል በኤላሶር ንጉሥ በአርዮክ በኤላም ንጉሥ በኮሎዶጎሞር በአሕዛብ ንጉሥ በቲዲአል ዘመን እንዲህ ሆነ። ከሶዶም ንጉሥ ከባላ ከገሞራ ንጉሥ ከብርሳ ከአዳማ ንጉሥ ከሰንአብ ከሰቦይም ንጉሥ ከሴምቤር ዞአር ከተባለች ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባሕር ነው። 12 ዓመት ለኮሎዶጎሞር ተገዝተው ነበር። በ13ኛው ዓመት አመጹ። በ14ኛው ዓመት ኮሎዶጎሞርና ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምን በአስጣሮት፣ ቃርናይም ዙዚምን በሃም፣ ኤምምን በሴዊ፣ ቅሪያታይምን መቱ። የሆር ሰዎችንም በሴራ ተራራቸው በበረሃ አጠገብ እስካለችው እስከ ኤልፋራን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ አይሚስጳጥ መጡ። የአማሌቅን አገር ሁሉና ደግሞ በሐሴሶን ታማር የነበረውን አሞራውያን መቱ። የሶዶም ንጉሥና የገሞራ ንጉሥ፣ የአዳማ ንጉሥና የሰቦይም ንጉሥ ዞአር የተባለች የቤላ ንጉሥም ወጡ። እነዚህ ሁሉ በሲዶም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምን ንጉሥ ኮሎዶጎሞርን፣ የአሕዛብን ንጉሥ ቲዲአልን፣ የሰናዖርን ንጉሥ አምራፌልን፣ የኤልዓሣርን ንጉሥ አርዮክን ለመውጋት 5ቱ ነገሥታት በእነዚያ በአራቱ ላይ ወጡ። በሲዲም ሸለቆ ግን የዝፍጥ ጉድጓዶች ነበሩበት። የሶዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራው ሸሹ። የሶዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሶዶም ይኖር የነበረውን የአብራምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊው ለአብራምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአምራዊው መምሪያ የአድባር ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖችን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸው። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙ ሎጥንና ከብቶቹን ሴቶቹንና ሕዝቡን ደግሞ መለሰ። ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰ በኋላም የሶዶም ንጉሥ የንጉሥ ሸለቆ በሆነው በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጄ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብርሃምም ከሁሉ አሥራትን ሰጠው። የሶዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብርሃምም የሶዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግሁት እንዳትል፣ ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻቸው በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ላንተ ከሆነ ሁሉ እንዳልወስድ አውናን፣ ኤስኮልም መምሬም እነሱ ድርሻቸውን ይውሰዱ።